12 ሰዓት ተኩል ላይ ኒውካስትል ከሊቨርፑል በሴንት ጄምስ ፓርክ የሚያደርጉት ጨዋታ ይጠበቃል። ባለፈው ዓመት ኒውካስትል ዩናይትድ 12ኛ ሆኖ ነው የጨረሰው። ኤዲሃው ከአሰልጣኝነታቸው ለቀዋል። በገዛ ፍቃዳቸው እረፍት ፈልጋለሁ ደክሞኛል ብለው የኒውካስትል ዩናይትዱ አሰልጣኝ ኤዲሃው ለቀዋል። በሌላ በኩል ደግሞ ዋና ተጫዋቾቻቸው ካፕቴኑ ብሩኖ ጊማሬሽ ወደ አርሰናል፣ አንቶኒ ጎርደን እንግሊዛዊ ተጫዋች ወደ ባርሴሎና፣ እንዲሁም ሳንድሮ ተኗሊ ጣሊያናዊ ተጫዋች ወደ ቶትንሃም ዝውውር አድርገዋል። በሌላ በኩል ሊቨርፑል ደግሞ ስሎት አሰልጣኛቸው ስሎት ለቀው አዲሱ የቦርንማውዝ አሰልጣኝ የነበሩት አንድሮ ኢራኦላ አሰልጣኝ ሆነዋል። ለማንኛውም በኢራኦላ ዘመን እና በአዲሱ በኒውካስትል አሰልጣኝ ዘመን ምን አይነት ጨዋታ የሚያደርጉ ይሆናል? በሌላ በኩል ሊቨርፑል 5ኛ ሆኖ ነው የጨረሰው። ከሻምፒዮኑ አርሰናል በ25 ነጥብ ዝቅ ብሎ ነው የጨረሰው። በሌላ በኩል ደግሞ ምንም ፍሪ ኤጀንት ሆነው መሐመድ ሳላህ ወደ ትራብዙን ወደ ቱርኩ ክለብ ዝውውር አድርጓል። ኢብራሂም ኮናቴ በፍሪ ኤጀንት ወደ ሪያል ማድሪድ ኃያሉ ክለብ ወደ ስፔን ዝውውር አድርጓል። በሌላ በኩል አንድሬ ሮበርትሰን ወደ ቶትንሃም በነፃ ዝውውር አድርጓል። እነዚህ ሲኒየር ተጫዋቾች የለቀቁበት ሊቨርፑል ነው። አዲስ አሰልጣኝ ነው ያለው። ለማንኛውም 12 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ተጠባቂ ጨዋታ ነው። ኒውካስትል ከሊቨርፑል። ሊቨርፑል ምን አይነት ጨዋታ የሚያደርግ ይመስላችኋል? ባለፈው አመት በሴንት ጄምስ ፓርክ 3-2 በአንፊልድ ደግሞ 4-1 ሊቨርፑል አሸንፏል። በዛ ጨዋታ 7-3 በሆነ በባለፈው አመት ጎል